እኔ ያለሁበት ኦፊስ ያለሁበት ቤት እኮ በየጉራንጉሩ የቆርቆሮ ሽንት ቤት ያለበት መራመድ የማትችልበት ግቢ ነው የነበረው። በየጉራንጉሩ የተጣለ መሳሪያ፣ የተጣለ መኪና፣ ሽንት ቤት ምናምን የምታይበት፣ ጫካው የሚያስፈራ፣ መብራት የሌለበት፣ ወኮይ የሌለበት አስፈሪ ግቢ ነው የነበረው። አሁን በሚሊዮን የሚቆጠር ሰው ያየዋል። ያ ቤተ መንግስት ቅርስ ተበላሸ ብለህ በእውነትና በፋክት የምታወራ ከሆነ ብዙም አሳማኝ አይደለም። ብሔራዊ ቤተ መንግስት መኪኖቹ ሌላው ቀርቶ መኪኖቹ እኮ በስብሰው ሞተዋል። መኪኖቹን አድሰን እንዲነሱ ማድረግ በራሱ በጣም ሰፊ ስራ እኮ ነው። ቆርቆሮ ፓርኪንግ የነበረውን የሰራነው ፓርኪንግ አሁን እንዴት ታገናኘዋለህ? ቤተ መንግስቱ በራሱ ውስጡ ታች አንደርግራውንድ ጎርፍ ነበር፣ መራመድ አትችልም። እኔ ያየሁትን ነገር ነው ነገር ፈራሽ ነበር እና ቅርስ ይፈርስብኛል ብሎ ከመስጋት አይመስለኝም። ስራዎቻችን ፍሬዎቻችን የሚናገሩት እንደዛ አይደለም። ነገር ግን ሁሉ ነገር ብትሰራም ባትሰራም መቃወምን እንደ ፖለቲካ ለሚያስቡ ሰዎች እንደዚያ ሊሆን ይችላል። ግን የተሰራው ስራ ያንን ምልክት አያሳይም። አሁን አንተ ባሌን ታውቀዋለህ። ሶፍመር ላይ የተሰራውን ስራ እንዴት አድርገህ ነው ቅርስ ማጥፋት የምትለው? ከዚህ ቀደም ልትገባ አትችልም። ሽታው፣ መንገዱ፣ ሁሉ ነገር አያስኬድም። አሁን በጣም ከፍተኛ ለውጥ አለ። ጠፋ የሚል ድምዳሜ አያስይዝም። ፋሲል ላይ ብዙ ዘመቻ ነበር። ፋሲል 100 ዓመት አልታደሰም። በቁሙ እየወደቀ እየፈረሰ ነበር። ግቢው ያሳዝናል። ማመር መሰራት ይገባው ነበር። ስራውን ጀምረን ቅርስህን ሊያበላሹብህ ነው እነዚህ ሰዎች ምናምን ብለው ቀስቅሰው አደናቅፈው ነበር። መልሰን ህዝባችን ጋር ተወያይተን ጀመር። አሁን ፋሲልን ተመልከት። እኛም ፈረንጅም ማንም የመጣ ሰው ይኮራበታል። ለሚቀጥሉት 50-60 ዓመታት ለልጆቻችን የሚሻገር ስራ አድርገነዋል እና ቅርስ የሚያጠፋ ብዙ ፍላጎትም የለም።